ሰላም ሰላም እንዴት ናችሁ? እዚህ ጋር ናኒ ጸጋ አንከን አውጣልኝ ሮስት የሚብላኛለች። ሮስት እናረጋታለን። ካንቺማ አንከን ሳይሆን ድንኳን ራሱ ይወጣሻል። ምንድነው የምታኪው? እግርሽ ደግሞ ምን ያህላል? ፎንት ቢሆን ቦልድ እንዲ ታሪክ ነበር የሚባለው። ከኋላ ያለችው ብር ስትወጭና ስትገቢ የሚነቀለው እንጂ መቼስ አንቺን አያስገባሽም። ገልብጬ ሳይሽ ደግሞ ማለት ነው ሁለት መውቀጫ የገባበት ሙቀጫ ነው የምትመስዩ። እስኪ እባክሽ ፓንትሽን አውጪ። አንሶላ ላይ ስላለቀብኝ ነው። ናኒዬ ሪስፔክት ለዛሬ እርድ ስለቀረብሽልን በፎሎወሮች ስም ዝቅ ብዬ አመስግኛለሁ። ሰላም ሰላም እንዴት ናችሁ? ዛሬ ሮስት የምናረጋት ደግሞ ይቺን ወንዝ የተፋውን ቁራዴት የመሰለች ጀለስካችንን ነው። የምር ጀለሴ ሽንት ቤት ማለት ነው ፍላሽ ሲደረግ አልገባም የሚለው ውሃ ስንደፋ አልገባም የሚለውን ካካ ነው የምትመስለው። ዝም ብዬ ሳይሽ ደግሞ ሊናፈስ ይወጣም ቀሽት ጉማሬም ትመስያለሽ። እዚህ ጋር ደግሞ ማለት ነው በቴክኒክና ሙያ ተመርቀሽ ቤት በሬ እንዳስገዛሽ በሬ እንዳሳረግሽ ሰምቻለሁ ማለት ነው። ግን ጀለሴ ለቴክኒክና ሙያ እኮ ዝም ብለሽ ነው እንጂ ኩኪስ ይበቃ ነበር እኮ። እዚህ ጋር ደግሞ የፓኪስታን ቡዳ ነው የምትመስዩ። ደግሞ ያለ በቃ ፈታ ብለሽ ምናምን ማለት ነው ያላባ ጠንባሮ ዞን ማለት ነው ቅጫምና ቅማል አስመጪና ላኪ ዋና አከፋፋይ ነው የምመስለው። ሰላም ሰላም እንዴት ናችሁ? እዚህ ጋር አንድ ወንድሜ ሮስት አድርገኝ ብለው ወደ ፎቶ እንሄዳለን። እንዴ አንተው ነህ እንዴ? ቶ አሁን ረሱትኩ። በቃኝ ሮስት ቀልድ ነው። ከዛ በጂፒኤስ ቤቴ መተህ በጥይት ልሮስተኝ ይቅርብኝ። አንተ ማን ይሳደባል? ጠላህ ራሱ ያምራል። ግደሉኝ እንጂ ማለት ነው ወንበሩን ነው የምሮስተው እንጂ አልሮስትም። አይሆንም አቋም ስፔሻሊ ደግሞ መሳሪያ እየያዘ አንተማ ለሀገራችን ዋልታን ለቲቪ ነህ ማለቴ ማገር ማለት ነው። ሚስቴ ደግሞ እንዴት ወታደር እንደምትወድ ላጣብሰ ወንድሜ እንዴት ነህ ታዲያ? ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉም ሰላም በልልኝ። ቻው፣ ሁላችሁንም ወዳችኋለሁ። የቱ ጋር ነበር ስቶፕ ማድረጊያው? አንተንማ ሮስት አድርጌ ግብፅን አላስደስትም። ደግሞ ለሮስት አንተ እኮ ማለት ነው። ሰላም ነው ግን እንዴት ነህ? ሰላም እንዴት ናችሁ? እዚህ ጋር ዳኒሻ የኔ መቼ ነው ብሎኛል። አሁን ፊንቲ ሮስት አድርገኝ ብሎኛል። ወደ ሮስቱ እንሄዳለን ነው። ምንድን ነው የጥርስ ክፍተት አባቴ? ንግድ ባንክ የጥርስን ክፍተት ቢያየው ማለት ነው ቅርንጫፍ ነው የሚከፍትበት አባቴ። በዚህ ጥርስ ክፍተት ማለት ነው ዝሆን ማለት ነው ቂጧን አዙራ ተወርክ ማድረግ ትችላለች በፍንጭትሽ መሃል ማለት ነው። እኔ ግን ይቅርታ ነው የምር ይሄ ጥርስ ማለት ነው እንኳን በብሬስ በአደገኛ ጥር ቢታሰር ራሱ የሚስተካከል አይመስለኝም። እኔ ግን አንድ ምክር ልንገርህ፣ በአፍ ዝም ብለህ በረዶ ያዝበትና ማለት ነው ልክ ሲበርዳችሁ ጥርሶች ይጠጋጋሉ። እንደዚህ ያዝበትና አፍ ውስጥ ቆይ ቦምብ ታመክናለህ። እንዲህ ምንድን ነው እንደዚህ የተገነጣጠለው ጥርስ? የኢትዮጵያ ሕዝብ ራሱ እኮ እንዳንተ ጥርስ አልተከፋፈለም። ነውማ መጨረሻም ጌታዬ ሆይ ጠላቶችን እንደ ነውም ጥርስ በታትንልኝ። አሜን በሉ አሜን። ቅርታ ወንድሜ እንዴት ብዬ እንደምነግርህ አላውቅም። አፓረንት የወጣሽ ነርስ ቆለጥን ቆርጧለች። በጣም ይቅርታ። ምን አልከኝ ዶክተር? ምን? ተረጋጊ በቃ ሀቲያትና ደጃውን እንደነ ካሊድ መኖር ትችላለሽ። ሰላም እንዴት ናችሁ? እዚህ ጋር የምታዩት የሆንዬ ማለት ነው ጀለስካ ነች። ሮስት አድርገኝ ብላኛለች። እስኪ ፎቶዋን እንይላት። ምንድን ነው የደረት አጥንትሽ ሆንዬ? የምር እዚህ ደረት ላይ ማለት ነው አንድ ቸከስከተኛች አዲዳስ ማርክ ጉንጯ ላይ ነው የሚወጣላት። ምንድን ነው የሁላ ሰንሰለት ደግሞ አንገትሽ ላይ ያደረግሽው? በቅንጥብጣቢ ያደገ የሀብታም ውሻ ነው የምትመስዪው። ሀብሉን ግን ማለት ነው በላይ በኩል ሳይሆን በታች በኩል ላምታወልቂው። የምር ግን ማለት ነው አርዲ ኢንተርቴንመንት ፊልም ፕሮዳክሽን የሚለው ላይ ማለት ነው አንተን አር ላይ ያፏጫ የምታልፈው አርዲ ምንድን ነው ግን የሆነ በጣም ቀጭን ነሽ። ስጋህን ነው እንደምታረው። በመጨረሻም ያንተን ሆድና ጀርባ ያጨባበጠ አምላክ አገራችንን ሰላም ያርግልን። አሜን በሏ። የዛሬው ሮስት ተረኛችን ደግሞ እዚህ ጋር አንድ እህቴ አንተ እርኩስ ምን ትመስላለህ ያያዘር አለብህ እንዴ ብላኛለች። እስኪ ፎቶዋን እንይላት። የምር ማለት ነው ወፍጮ ቤት ያደገ በግ ነው የምመስለው። የምር አመድ ራሱ እንዳንተ አመዳም አይደለም። ግን የደረጠ አጥንትሽ ግን በጣም ነው የሚያምረው። ሳሙና ማስቀመጫ ነው እዚህ ጋር ያለችው። ኮሮና የያዘው ቅማል የምትመስለው አባቴ። ከንፈር ደግሞ ምንድን ነው ታጨሳለህ አንተ? መልካም ወጣት ወስደው ዮናታንን ነው የምትከትበው። ሰላም ዌልካም ቱ ሮስት ናይት። ዛሬ ረዩ ሮስት አድርገኝ ብላኛለች። ወደ ፎቶ እንሄዳለን። አንገት ምንድን ነው የሚያክለው? አንገት ረጅም ከመሆኑ የተነሳ ማለት ነው ሮብ ያወጥከው አርብ ነው አንጀት ጋር የሚደርሰው። ስትወለድ አንገትን በፒንሳ ነው እንደ ጎትቶ ያስወጡ።
የምር ግን ሰው ጋር ብትጣይ አንገትን ነው በጠረባ የሚሉ። አፍንጫ ደግሞ ምንድነው የሚያክለው? እዚህ ጋር ዳስ ጣል ብታረግበት ማለት ነው ለተፈናቀሉት ጥሩ ማረፊያ ይሆናቸዋል። ሳትዋሽ ግን ማለት ነው 9 ሰዓት ሲል የአፍንጫ ጥላ ደረት ላይ ያርፋል አይደለ? የደስ ያለው ሰጎን ነው የምትመስለው። እዚህ ጋር ግን አስተያየት አላማረኝም። ወይ ቂጥ ላይ ክንታሮት አለ ወይ ቀስ ብለ እየፈሳ ነው። ሰላም እንዴት ናችሁ? ዛሬ የምወዳት እህታችን የልጅ ማኛ ሮስት አድርገኝ ብላኛለች። ሴት ወንድማችንን ሮስት እናደርገዋለን ማለት ነው። ሌዲስ ኤንድ ጀንትልመን በፎቶ ሲገለጽ ይሄ ነው። የምር ልጅ ስትወልጂ ማለት ነው ልጅሽን እንደ እናትም እንደ አባትም ሆኜ ነው ያሳደግኩት ብለሽ ይህን ፎቶ ካሳየሽው ያምንሻል። የምር ወንድ ራሱ እንዳንቺ ወንድ አይመስልም። ህጋዊ አውቶና ወይዘሩን ያጣመረ ፊት ብየዋለሁ። ይህን የታክሲ ተራ አስከባሪ ግን የሆነ ቦታ አውቀዋለሁ። አሁን ግን ቀሉን ተውና ማለት ነው ያደረግከው ሎቴ ሴት ነው አውልቀው ቶሎ በል። ሰላም እንዴት ናችሁ? ጀለስ እዚህ ፎቶ ላይ ያለችው እስቲ ሰርባኝ ነው ፎቶዋን እንይላት እስቲ። አንዱ ጆሮ ሺት ሄዶ ነው ብራዘር። ወደ ኢትዮ ሳት ዞሮ ነው እንዴ? የለም እኮ በማንኪያ ማለት ነው እንደዚህ ቋርጌ አስኳልን ባወጣው ድረስ ደስ ባለኝ። እንቁላል ራስ የምር ማለት ነው የሆነች አንድ ሰጉን ኳላ ብታይ ትታቀፋለች እንቁላል መስላት። ደግሞ እዚች ጋር መላጣሽ አወጣጣ ማለት ነው የሆነ ወፍራም ካልሲ ሲቀደድ የሆነ ወጥ የምትወጣ አውራጣት አለች አይደል? እሷን ነው የሚመስለው አናት ማለት ነው። የምር ግን ጆሮሽን በጄላ ሲዘሹ ነው ብራዘር። ታደለ በዚህ አይነት ስለ ኮሮናም ስለ ጦርነቱ አልሰማህም ማለት ነው። ይመች። ሰላም እንዴት ናችሁ? ዛሬ ሁለፈታ ወይም ገረመኝ ሮስት ሚ ፕሊስ ብሎኛል። ሮስት እናደርገዋለን። እዚህ ጋር እንኳን ቀሽት ነሽ። ከንፈር ምንድን ነው የሚያክለው? ረሃብ ቢገባ ለ9 ዓመት ያህል ማለት ነው ከንፈርን እየበላ መኖር ትችላለህ። ወንጀል ሰርቶ 5 ዋስ የሚያስፈልገው ፊት ነው ይሄ ፊት። አስተያየት ደግሞ ማለት ነው ዶርም ውስጥ ወፍራም ሰው ያየች ደስተኛ ተዋን ነው የምትመስለው። ይህን ፊት ማለት ነው ጎማ ገጥመ ከጅቡቲ ኮንቴነር ጫንበት ተሳቢ ፊት። አሁን ለዚህ ከንፈር ማስክ ነው ፓንት ነው የሚያስፈልገው። ሚስቴን ከንፈር ከምትስም ማለት ነው ከጅብ ጋር ተሻምታ ጥንብ ብትበላ ይሻላታል። ሰላም እንዴት ናችሁ? ኤርሚ ኤችዲ ወይም ሮስት አድርገኝ ብሏል። ወደ ሮስቱ እንሄዳለን። ሱፍ ምንድን ነው? ሱፍ ነው ተልባ ሙቀጭ ውስጥ በዘነዘና ነው እንዴ የተኮስከው? ምር ማለት ነው በዚህ ያልተገረዘ ፊት የኡጋንዳ ቀብር አስፈጻሚ ነው የመሰልከው። ኩር ብዬ ሳይ ደግሞ ማለት ነው ቀብድ የበላ የሰርግ ዘፋኝም ትመስላለህ። የተሰረቀ በግም ትመስለኛለህ። ምንድን ነው የሚሻለው? አንተንም የሚመስል አንድ እግር ካልሲና 4 እግር ወንበር ጠፍቶብኛል። ታፋድገኛለሽ። ሰላም እንዴት ናችሁ? ዌልካም ቱ ሳተርዴ ሮስት ናይት። እዚህ ጋር የምታዩት እህታችን ጋንፊት ብላኛለች። እሷን ፎቶ እንይላት። ምንድን ነው የወላ ፊት? አንተ ፋንቱም አንዱዬ ኮምጣጤ ሲመጥ ፊት የምር ማለት ነው። ይሄ ፊት ምግብ ቢሆን ኖሮ ምን መሰላችሁ የሚሆነው ስሙ ፖሊዮ፣ ባምቡሌና ድርቀት ተከሽኖ ነበር የሚባለው ምግብ ቢሆን ኖሮ ማለት ነው። የምር ሀበሻ የአሳማ ስጋ ለመብላቱ ጠቀመው እንጂ ማለት ነው። ይህን የሚያክል ፊት አርደን ማለት ነው 3 ቱዳዴና 8 ደግሞ የፍርሰታ ጾም እንፈታበት ነበር። አፍሽ ደግሞ አከፋፈቱ ማለት ነው የሆነ እፈሳለሁ ብላ ቀዘና ያመለጣት ፍየል ለመመሲው እባባዬ። ምንድን ነው የወላ ፊት ግን የምር ማለት ነው። ፊትን አይቼ ሳልጨርስ ባትሪ ሊዘጋብኝ ስለሆነ ማለት ነው ነገ ጨርሰዋለሁ ሙሉን አይቼ። ለዛሬ መችሽ። ሰላም እንዴት ናችሁ? እዚህ ጋር አንድ ወንድሜ ተረኛን ያልነበርኩ እንዴ ብላኛለች። ሮስት መደረግ ፈልገው ነው በፈቃደኝነት ነው እና ጓ እንዳትሉ። የምር ቅጥነትሽ ማለት ነው ቢምቢ ራሱ ማለት ነው ሚሪንዳ ጋብዛ ነው የምትነክስ። በጣም ከመቅጠን የተነሳ ማለት ነው የምስር ሳምቡሳ ብትበላ ይሄ ምስሩ በደም ስር ሲሄድ እንደዚህ ይታያል። አጥንትሽ ደግሞ ምንሽ ነው? እዚህ ጋር የ80 ብር ቅቅር ራሱ ሲወል አጥንት የለውም የምር። የመጨረሻ ጥያቄን ግን ማለት ነው በለቅሶ ቤት ንፍሮ ነው እንዲያሳደጉሽ አባቴ? በጣም ቤተሰቦች ጎርተውሻል ማለት ነው ወይስ በቡና ቁርስ ነው ያሳደጉሽ? ሰላም እንዴት ናችሁ? እዚህ ጋር የምወዳት እህቴ ባምቢ ሮስት ብላኛለች። ሮስት እናረጋታለን። ወደ ፎቶዋን ሄዳለን። ባምቢ ማማ የለም እንዴ? በዚህ አይነት ልጅሽ መስከረምን ይጥባ እንጂ ሌላ ነገር እንኳን ተስፋ ያለ አይመስለኝም። የምር ግን አንድ ምክር ልምከርሽ ባምቢ፣ ገላሽን ስታጠቢ በሌላ ሳሙና ታጠቢ። ለመሰለሽ በላይፍ ቦይ ከታጠብሽ ማማሽ ብጉሩ መስሎት እንዳይጠፋው ብዬ ነው። አንድ ጥርስሽ ደርቦ እየመጣ ነው። ትራፊክ እንዳየው ተደበቅ በይው። እኔ የለሁበትም። የምር ግን እዚህ ጋር ሴትሽ ባምቢ ፈረስ አንድ ማዳበሪያ ሳር ሎተሪ ደርሶት የሚያሳየው ፊት ነው
የሚመስለው። ውሻችንም ቅንጥብጣቢ ስጋ ስሰጠው እንደዚህ ነበር ፈገግ ብሎ የሚያየኝ። ምን ያደርጋል እህት እንዳለው ሳያውቅ ሞተ እንጂ። ሰላም ሰላም፣ እንዴት ናችሁ? እዚህ ጋር ወንድሜ ተፈራግጣለች እኔን ሮስት ለማድረግ የእሷን ፎቶ እንይላት እስቲ። መተት መልክ ቢኖሩ አንተን ነበር የሚመስለው። ከምር ልጅ ሆኜ ፊቴን በንኬል ብርጭቆ ሳይው ራሱ እንደዚህ አልረዘምብኝም። ጀለሴ ግን የፊትሽ እድገት በዚሁ ከቀጠለ በቅርቡ ከአገጭ ላይ አቧራ እያራገፍክ መሄድ አይቀርም። አፍንጫ ደግሞ ምንድን ነው የሚያክለው? ሹፌር ብትሆን ጋቢናው የፊት መስታወት አይኖረውም ነበር። በዚህ አፍንጫ ማለት ነው አዲስ አበባ ሆነ ዱከም ቢፈሳ ይሸታል። ግን የምር በዚህ ፊት ርዝመት ማለት ነው አንድ ሳምንት በተከታታይ ብታለቅስ ራሱ እንባ መሬት ጠብ አይልም። በዚህ ፊት ትልቀት ማለት ነው አዲስ ሳሙና ብሰጥና ፊትን ታጠብለ አፍንጫ ጋር ሳይደርስ ነው ሳሙናው የሚያልቀው። አንተ ለአግባሽና ከሌላ ወረጅ ፊት ግንባረ ስንጥቅ ቢኖረው ቂጥ ነው የምመስለው።